አንድ በጣም ትልቅ ጥያቄ አለኝ ለናንተም ለረዴትም ማለት ነው። እንግዲህ እቺ ከላይ የምትመለከቷት ቆንጆ ልጅ ረዴት ትባላለች። በተለያዩ ማህበራዊ ሚዲያ በጣም በርካታ ወዳጆች አሏት። በተለይ ደግሞ በቲክቶክ በጣም በርካታ ወዳጆች ወይም ደግሞ ፎሎወር ያላት ሴት ናት ማለት ነው። እንግዲህ በርካታ ሴቶችም በተለያዩ ኮንተንታቸው እኔ በጣም የምወዳቸውና በጣም የማከብራቸው በጣም የማደንቃቸው ሴቶች አሉ። ነገር ግን አንዷ እቺ ናት ማለት ነው። በነገራችን ላይ ወደ ጥያቄ ከመሄድ በፊት ለዚህ ቤት አዲስ ከሆናችሁ ፎሎ ማድረግ እንዳትረሱ፣ ላይክ አድርጉልኝ። እንደኔ በሐሳብ የምትስማሙ ሰዎች ደግሞ ኮሜንት ላይ እየጻፋችሁ ሐሳባችሁ ግለጹልኝ ማለት ነው። እንግዲህ እቺ ልጅ በጣም ረጋ ያለ ሴት ናት። ትዕግስትም አላት። ስታወራ ራሱ ጮህ ብላ አታወራም፣ ቀስ ብላ ነው የምታወራ። በሃይማኖትም አትገባም፣ በፖለቲካም አትገባም፣ በዘረኝነትም አትገባም፣ ሰዎችም አትሳደብም። እግዚአብሔርን የሆነች ሴት አለች አይደለ? ዝም ብላ ትዕግስት ያላች ረጋ ያለ ሴት በቃ እሷ ናት እቺ። በነገራችን ላይ በጣም በርካታ ሴቶች አሉ በቲክቶክም በተለያዩ ሶሻል ሚዲያ ማለት ነው። በቃ ረጋ ያሉ ሴቶች አንዷ እቺ ናት ማለት ነው። ሌሎች ሴቶች ደግሞ በተቃራኒ ሰዎችም እየተሳደቡ ሀገር ሙሉም እየተሳደቡ ሴትነታቸውም እየሸጡ እግዚአብሔርን በሃይማኖትም እየገቡ በፖለቲካም እየገቡ ሰዎችም የሚያፋጁ ሴቶችም አሉ። እንዲያውም ልብሳቸው ትተው መጥተው በቃ ኑ እንብላ የሚል አስተሳሰብ ያላቸው ሴቶችም አሉ። በነገራችን ላይ አንድ ነገር ልንገራችሁ እህቶቼ፣ የሆነ ወንድ ትዳር የሚያደርግላት ሴት በጣም ረጋ ያለች፣ በጣም ትዕግስት ያላት፣ በጣም አስተዋይ፣ ሰዎችም የማትሳደብ፣ ሃይማኖትም ፖለቲካም የማትገባ በጣም አስተዋይ የሆነ ሴት ነው የሚፈልገው። ምክንያቱም አሁን በተለያዩ ሶሻል ሚዲያ እየተሳደቡ የሚውሉ ሴቶች ማለት ነው ትዳር ለማድረግ በጣም እድላቸው ጠባብ ነው። ምክንያቱም የሆነ ወንድ ሰላም ይፈልጋል። ስለዚህ አሁንም ራሱ እየተሳደባችሁ ያላችሁ ሴቶችም ወንዶችም ማለት ነው የሆነ ሰው መልካችሁ ቆንጆ ስለሆናችሁ ብቻ ሊወዳችሁ ሊያፈቅራችሁ ይችላል። ነገር ግን እናንተ የምትሳደቡ ከሆነ የሆነ ሰው ሰላም ይፈልጋል። ስለዚህ እናንተ የምትሳደቡ ከሆነ ለቀጣይ ለልጆቼም ለራሴም ችግር ሊመጣብኝ ይችላል። ምክንያቱም ይህ ሰው የስድብ ባለሙያ ነው ብሎ ስለሚያስብ ለእናንተ ከትዳር ውጭ ሊያደርጋችሁ ይችላል ማለት ነው። ስለዚህ እናንተ የስድብ ባለሙያ ሳይሆን የታማኝነት ባለሙያ የትዕግስትም ባለሙያ መሆን አለባችሁ ማለት ነው። በነገራችን ላይ ወደ ጥያቄ ልሂድና እቺ ረዴት የምትባል ልጅ የትዕግስትም ባለሙያ እግዚአብሔርን የትዕግስትም የኩራት ራሱ ባለሙያ ናት እና ለነዚህ የሚሳደቡ መጥፎ የሚያወሩ ሴቶች ብታስተምርልን ምን ሐሳብ አላችሁ?